ስሜ እናት የውነቱ ይባላል የኬር ኤፕለፕሲ ኢትዮጵያ መስራችና ዋና ዳይሬክተር ነኝ ኬር ኢትዮጵያ እንግዲህ በሚጥል ህመም ላይ የሚሰራ የበጎ አድራጎት ድርጅት ነው ይሄም ድርጅት ከተመሰረተ 10 አመት ሆነው ይሄን ድርጅት ለመመስረት ዋና መነሻ የሆነው እኔ ራሴ የሚጥል ህመም ታማሚ ነኝ ከመጀመሪያ ጊዜ አመመኝ በ17 አመቴ ነበር እድለኛ ሆኜ ግን ወደ እንግሊዝ ሀገር ሄድኩኝ ለህክምና ሄድኩኝ ለትምህርትም ሄድኩኝ በአጠቃላይ ህይወቴ በእንግሊዝ ሀገር ሆነ ማለት ነው እንደገና ወደ ስራ ዓለም ገባሁኝ ከስራዬም በኋላ የማስተርሴን በፐብሊክ ሄልዝ ተማርኩኝ ከዛ ትዳር ነበር ከዛ ልጅ ወለድኩኝ አንድ ልጅ አለኝ ዮናታን ይባላል እና እንደማንኛውም የህይወት ጉዞን ሂደትን ኖር ያለው ከሚጥል ህመም ጋር በኛ ዘመን ተገለው ሲኖሩ ከህብረተሰቡ ተገለው ሲኖሩ ከትምህርት ተገለው ከስራ ተገለው በቂ ህክምና ለመኖሩ ይሄ ሁሉ ሳየው በጣም ለኔ በጣም ልቤን የሚሰብረኝ ነገር ነበር እንግዲህ የዛሬ 10 አመት ጨክኜ በርግጥ አንድ ሰው ሁሉን ነገር አይሰራም ግን ምክንያት በሆን በሚለው ያንን አስቤ የሚጥል ህመም ላይ የሚሰራ የበጎ አድራጎት ድርጅት ኬር ኤፕለፕሲ ኢትዮጵያ የሚባል መሰረትኩኝ ማለት ነው በጠባብ ቢሮ በአንድ ወንበርና ጠረጴዛ በአንድ ኮምፒውተር ለእንግዳ መቀመጫ ደግሞ የጉዞ ፍራሽ በመያዝ ነበር ኬር ኤፕለፕሲ ኢትዮጵያ በ2007 ዓ.ም ስራ የጀመረው ኬር ኤፕለፕሲ ኢትዮጵያ እንግዲህ ከተመሰረተ ዘንድሮ 10ኛ አመቱን እየያዘ ይገኛል ኬር ኤፕለፕሲ ኢትዮጵያ ከተመሰረተበት ጊዜ አንስቶ እንግዲህ በርካታ ስራዎች እየተሰሩበት ያለ ነው የዚህ ድርጅቱ ዋናው መስራችና ዳይሬክተር ወይዘሮ እናት የውነቱ ይባላል ይህም ድርጅት የተመሰረተበት ዋና ምክንያት የእሳቸውን የህይወት ተሞክሮ ለሌላው ለማስተላለፍ ነው ስራ ሲጀምር ግን የገጠመው ነገር ያስደነግጣል ህክምናውና መድኃኒቶቹ ውድ ሲሆኑ የተጠቃሚዎች የኑሮ ደረጃ አሳዛኝ ነበር ኬር ኤፕለፕሲ ኢትዮጵያ ይህንን ችግር እንግዲህ በመሰራቿ በወይዘሮ እናት የውነቱ በኩል ይሄ ድርጅት ከተመሰረተ ጀምሮ ይህንን ችግር አቅም በፈቀደ ለመከላከል ለመታገል ሲሞክር ነበር ይህንን ለማድረግም እንግዲህ ኬር ኤፕለፕሲ ኢትዮጵያ እንደ በጎ አድራጎት ድርጅት ከተመዘገበበት ጊዜ አንስቶ ህፃናትን አዋቂዎችን ኤፕለፕሲ ያላቸውን ሰዎች በመመዝገብ እኛንም እንደ በጎ ፈቃደኛ ኒውሮሎጂስቶችን ከህፃናትም ከአዋቂ ኒውሮሎጂስቶችን በማምጣት እነሱን በዛ ህክምና ውስጥ በማሳተፍ ለዛ የሚሆን ቦታ በማዘጋጀት ከዛ በኋላ ደግሞ ትንሽ አቅም ጎልበት ሲል ለሱ ለምርመራ የሚያስችል ኢጂ ከተወሰኑ አጋር ሰዎች ወይም ድርጅቶች ጋር በመሆን ደግሞ የማራያ የሚባሉ ምርመራዎችን በተጨማሪ በማድረግ ከዛም አልፎ ተርፎ ደግሞ የመድኃኒት እጥረት በጣም መቼ በማንኛውም አይነት መድኃኒት እኛ ሀገር በጣም የመድኃኒት እጥረት አለ በተለይ ደግሞ የጸረ ኤፒሌፕሲ ህክምና የሚያስፈልጉ መድኃኒቶች በጣም እጥረት አለ እና ይሄንን መድኃኒት ከተለያዩ ቦታዎች ከግለሰቦች ከውጭ ሀገር ከሚረዱን ሰዎች በማምጣትና ይሄንን መድኃኒት ለታካሚዎች እንዲኖር በማድረግ እንዲህ አይነት በጣም ዘርፈ ብዙ የሆነ አገልግሎት ሲሰጥ ነበር ለህመሙ የማህበረሰቡ አመለካከት የተዛባ ሲሆን ህክምናውን በቀላሉ ማግኘት አስቸጋሪ ነበር ከኤፕለፕሲ ከመጣው በኋላ በህክምናው በኩል ሙሉ ለሙሉ ህክምናውን ሳረግ ካለው ነገር አንፃር ሙሉ አቅሜን ጨርሼ ነበርና አጋጣሚ የክርስቲያን አባቴ የውበት ሙያ ማሰልጠኛ ማነው መስሪያ ነበርውና እዛ የምትሰራ ደንበኛው እዚህ ቦታ እኮ ኬር ኤፕለፕሲ የሚባል ቦታ አለ በጣም ጥሩ ናቸው በጣም ያግዙሃል ብላ ለሱ ነገረችው እሱም ይዞኝ መጣ ወደዚህ
እዚህ ከመጣው በኋላ ሙሉ ለሙሉ በጣም ጥሩ የተባለ እንክብካቤ ነው ያገኘሁት። በተቻላቸው አቅም እየረዱኝ በተቻላቸው አቅም በመድኃኒቱም በሕክምናውም አይዞ በማለቱም አይዞ ማለት ራሱ ትልቅ በጣም ትልቅ ንግግር ነው። ለሰው ልጅ ትልቅ ተስፋ የሚሰጥ ነገር ነው። እዚህ ደርሻለሁ ብቻ እግዚአብሔር ይመስገን። ከ10 ዓመታት በፊት የሚጥል በሽታን ወይም ኢፕሌፕሲ ላይ አገልግሎት የሚሰጡ ክሊኒኮች የሉም ለማለት በሚያስደፍር ደረጃ ላይ ነበር። ስራው ሲጀመር ለህመምተኞቹም ሆነ ለቤተሰቦቻቸው ሌላ ትልቅ ተግዳሮት ህመሙን የሚረዳላቸው ባለሙያ ሆነ ግለሰብ ማግኘት ነበር። ኬር ኤፒሌፕሲ ኢትዮጵያ ውስጥ ከምንሰጣቸው አገልግሎቶች ውስጥ በዋነኝነት ኢኢጂ እና ኤምአርአይ ይባላሉ። ኢኢጂ ምንድነው ብለን ስንጠይቅ ኤሌክትሮኢንሴፋሎግራፊ የጭንቅላታችን ውስጥ ያለውን ኤሌክትሪካል አክቲቪቲ ወይም የአንጎላችን ውስጥ ያለውን ለማወቅ ይረዳናል። ብዙ ጊዜ በሚጥል ህመም የሚጠቁ ታካሚዎቻችን ኤሌክትሪካል አክቲቪቲያቸው ጭንቅላት ውስጥ ያለው ከአቅም በላይ በሚሆንበት ጊዜ ስለሆነ ይህንንም ለማወቅ ይረዳናል ማለት ነው። በአዲስ አበባ ሆነን በክልል ውስጥ ይህንን አገልግሎት ለማግኘት በጣም ይዳግታል። ኬር ኤፒሌፕሲ ኢትዮጵያ ደግሞ ይህንን አገልግሎት ማህበረሰቡ እንዲያገኝ በነፃ ማህበረሰቡ እየሰጠን እንገኛለን። እያንዳንዱ በሰለጠነ ባለሙያ የሚመራ ክሊኒክ ሕክምናው ለሚያስፈልጋቸው ማህበረሰቦች በእውቀትና በርህራሄ ሕክምናውን በማቅረብ የተስፋ ብርሃን ፈንጥቆላቸዋል። በክሊኒካችን ውስጥ 1300 በላይ ታካሚዎች በቋሚነት ካርድ ወጥቶላቸው እየተከታተሉ ሲሆን 4000 በላይ የሚሆኑ ታካሚዎች ደግሞ ይሄ ክሊኒክ ከተመሰረተ ጀምሮ አገልግሎቱን እያገኙ ይገኛሉ። ይህ ክሊኒክ ከሰኞ እስከ ዓርብ በጠቅላላ ሐኪሞች የሚመራ ሲሆን በወሩ መጨረሻ እሁድ ላይ ደግሞ የነርቭ ስፔሻሊስቶች አሉ አብረውን የሚሰሩ ከነሱ ጋር በመተባበር ለታካሚዎቻችን የተሻለ አገልግሎት እንሰጣለን። አገልግሎቱ የተሳካ እንዲሆን ከሕክምናው በተጓዳኝ ስልጠና በተጠናከረ መንገድ ይሰጣል። በእኛ ሀገር ውስጥ ስለሚጥል ህመም ያለው አመለካከት በጣም የተዛባና አሉታዊ የሆነ ነው። ለዛም ነው ኬር ኤፒሌፕሲ ኢትዮጵያ ከተመሰረተበት ጊዜ ጀምሮ እስካሁን ከሚሰራቸው ስራዎች ውስጥ አንደኛና ዋነኛው የሆነው ህብረተሰቡ ላይ ስለሚጥል ህመም እየሄደ ማስተማር ነው ማለት ነው። ማስተማር በምንልበት ጊዜ ስለሚጥል ህመም ምንነት፣ ምክንያቱ፣ አይነቶቹ፣ ህክምናው በተጨማሪም ደግሞ አንድ ሰው መሬት ላይ ወድቆ ጥሎት ያንቀጠቀጠው ቢኖር ምን አድርጎ መርዳት እንደሚቻል ነው ማለት ነው። እነዚህን ትምህርቶች የምንሰጠው በተለያዩ ትምህርት ቤቶችና ድርጅቶች እየሄድን ነው። ወደፊትም ቢሆን ከአዲስ አበባ ውጭ ያሉ የተለያዩ ክፍለ ሀገሮች ጋር ሄደን ተደራሽነት ለማድረግ ከተለያዩ ድርጅቶች ጋር አብረን ኮላቦሬት አድርገን ለመስራት እቅዶች አሉን ማለት ነው። ኬር ኤፒሌፕሲ ኢትዮጵያ የሚሰራው ህይወትን ማዳን ላይ ብቻ ሳይሆን አመለካከትን መቀየር ላይ ስለሆነ ማለት ነው። ዛሬ ላይ የደረስንበት ስኬት ባለቤቶቹ ያለ ደከመኝ ሰለቸኝ በሁሉም አቅጣጫ ተጽዕኖዎችን ተቋቁመው የሚሰሩ ትጉ ሰራተኞችንና በጎ ፈቃደኞች አገልጋዮቻችን ናቸው። ምጥል ህመም ያለባቸውን ህፃናት ማገዝና ለዛ ድጋፍ ማድረግ በጣም ትልቅ አስተዋጽኦ ያደርጋል ለቤተሰብም እንደ አገርም። መድኃኒቶቹ በጣም ውድና በብዛት አገር ውስጥ የማይመረቱ ሲሆኑ እነዛ መድኃኒቶች ከውጭ በማፈላለግ በእርዳታም ለቤተሰቦቻቸው አገልግሎት ድጋፍ ያደርጋል። ምርመራዎቹም በጣም ውድ ናቸው። ለምሳሌ እንደ ኢኢጂ፣ ኤምአርአይ የምንላቸው ምርመራዎች እና ተጨማሪ ሌሎች ምርመራዎችም አሉ። ለዛም የሚያደርገው ድጋፍ በጣም ትልቅ ነውና እስካሁን ባለው ሁኔታ ኬር ኤፒሌፕሲ ኢትዮጵያ ትልቅ አገልግሎት እየሰጠ እንደሆነ ነው የሚሰማኝ። በሰራተኞቻችን ከህመምተኞቹ ጋር ላለን ግንኙነት ድልድይ በመሆናቸው ስልጠናና ድጋፍ እናደርግላቸዋለን። የህመምተኞች ሕይወት ተሻሽሎ የሚጥል በሽታ ታማሚን ማግለል ጊዜ ያለፈበት ነገር እየሆነ ነው። ልዩ ልዩ የህብረተሰብ ክፍሎች በሚጥል ህመም ላይ የነበራቸው አመለካከት ተቀይሯል። ብዙ ጊዜ ልጄ እዚህ ከመጣ ብዙ ቆይቷል፣ ግን እመጣለሁ በየወሩ አንድ ወር ቢቀርም 2 ወር 3 ወር እመጣለሁ። ለዚህ ጉዳይ ነው የምመጣው እና ይሄን እዚህ የምናገኘው ትምህርት ይሄ ቅድም እንዳሉት ሁሉም ትምህርቶች ጥሩ ናቸው።
እኛ ራሳችን ከኛ ካልሆነ ማለት ነው ማንንም አይመጣልን ግን ሌላውን ሰው እንዲነም ብለን ከመንጠቁ እኛ ራሳችን መጀመሪያ መቀበል መቻል አለብን አልተቀበልነው ሰው ፊት አንወስዳቸውም የሆነ ቦታ አረ የሱ ልጅ የሷ ልጅ ተብሎ መባል የለበትም በቃ ከማንም ልጆች እኩል ናቸው ኬር ኤፒሌፕሲን የገባሁት በዚህ ቅርብ ዓመት ውስጥ ነው ያን ያህል ብዙ ረጅም ሰዓት አልቆየሁም ግን አሁን እዚህ ውስጥ መጥቼ ግን በተመለከትኩ ሰዓት ላይ ብዙ ገንቢ ነገሮችን ተመልክቻለሁ ይሄ ድርጅት ግን እርስ በርሱ ከተያያዘ ረጅም መንገድን መጓዝ ይችላል ብዬ አስባለሁ ጤና ጣቢያችን ከኬር ኤፒሌፕሲ ኢትዮጵያ ጋር ለባለፉት ተከታታይ 6 ወራት በተለይም ኤፒሌፕሲ ላይ በርካታ ስራዎችን ስንሰራ ቆይተናል ድርጅቱ እንደ ሀገር ከፍተኛ የማህበራዊ ኃላፊነትን እየተወጣ ስለሆነ የኛም ጤና ጣቢያ ይሄን ጥረታቸውን በማሰብ ክፍሎችን በማመቻቸት በእሁድ ላይ ወይም ደግሞ ቅዳሜና እሁድ ላይ ስለሆነ በርካታ ክፍሎችን እያመቻቸንላቸው እነሱም በርካታ ታካሚዎች ነው ያሏቸው እነሱን እያገለገሉ ይገኛሉ በተጨማሪም ደግሞ ሰፊ የውይይት ጊዜ ስላላቸው አዳራሽ አመቻችተንላቸዋል በዚህ አማካኝነት እስካሁን ድረስ እንግዲህ ለተከታታይ 6 ወራት በላይ ስራዎችን ስንሰራ ነው የቆየነው በጋራ ፈጣሪ በታች የተሰጡናቸውና ዶክተሮቻችን ሐኪሞቻችን በእነሱ ተጠቅመን ደግሞ ወደ መፍትሄ መሄድ እንችላለን የተለያዩ አገልግሎት ይሰጣሉ የህክምና አገልግሎት አለን መድኃኒት እናገኛለን የምክር አገልግሎት እናገኛለን በተጨማሪ የተለያዩ ለምሳሌ የኢኢጂ ምርመራን እናገኛለን የኤምአርአይ ሌላም እንደዚህ እናገኛለን እኔ ልጄን ለማሳከም ኬር ኤፒሌፕሲ ስመጣ በእግሩ አይሄድም ነበር ግን እስካሁን ድረስ ኬር ኤፒሌፕሲ የተባለው መድኃኒትም እየሰጡኝ ህክምናውም ዛሬ በእግሩ መሄድ ብቻ መጀመር ሳይሆን ትምህርት ጀምሯል አልহামዱሊላህ ዓላማችን የሚያምኑበት የሚደግፉ ብዙ ናቸው የ10 ዓመት ጉዞ ቀላል ባይሆንም ተገቢና ስኬታማ ጉዞ አድርገናል ኬር ኤፒሌፕሲ እንግዲህ ማህበረሰብ ጋር ለመድረስ ከሚጠቀምባቸው በርካታ ዘዴዎች መካከል አንዱ ሚዲያ ነው ሚዲያ ስንል ደግሞ ቴሌቪዥን ሬዲዮ እንዲሁም ደግሞ የህትመቱን ብቻ ሳይሆን የማህበራዊ ሚዲያን ጭምር በመጠቀም ለማህበረሰቡ የሚጥል ህመም ምንነት መታከም መቻሉ ጎጂ ልማዳዊ ድርጊቶችን በማስወገድ ረገድ የራሱን ድርሻ ተወጥቷል እላለሁ እነዚህ ደረስንበት ብለን የምንኮራባቸው የ10 ዓመታት ጉዞ ድሎች ናቸው አሁንም ቢሆን የምንፈልገውን ያህል እያቀረብን አይደለም ነገር ግን ከመነሻችን አንፃር ብዙ ያበረከትን ነው እኔ አምስተኛ ቢሮ አቃለው ኬር ኤፒሌፕሲ ከዚህ ጋር ማለት ነው ከ22 ጀምሮ ቤት ቢኖረው ማረፊያ ቢኖረው እውነት ነው ቃል ነው የሚያስረኝ መጥቼ ማድርበት ቤት ነው ነገር ግን ድርጅቱ ጋር ስንመጣ ድርጅቱ የሚያርፍበት ቦታ የለውም ትንሽ ቤት ነው ተከራይቶ እያገለገለው ያለው ስለዚህ ይሄንን የሚመለከት ማንኛውም ኢትዮጵያዊ ይሄን አገር በቀል ድርጅት ልንደግፈው ልንረዳው የመስሪያ ቦታ እንኳን ሊሰጠው የሚገባው ድርጅት ነው ብዬ ነው ማስበው እንደ ወላጅ ተወካይ እንደ ህሙማን ተወካይ እንዳንድ ደግሞ የዚህ ህመም ያለበት ወላጅ እናት እንደመሆኔ ሊደገፍ ይገባል እንደ ድርጅት እንግዲህ የምንሰራቸው ስራዎች በርካቶች በመሆኑ እኛን ለመርዳት በሁሉም መንገድ ከህክምና በተለይ የመድኃኒት ባሁኑ ወቅት ያለው የመድኃኒት ውድነትን የተነሳ ብዙ የኛ አባላቻችን መድኃኒቱን የመግዛት አቅማቸው በጣም አነስተኛ ነውና አሁን በጣም በችግር ላይ ያለ ነው ትልቁ የመድኃኒት በመንግስትም ደረጃ አቅርቦቱ አናሳ መሆኑና ውድነቱ ደግሞ ተስፋ የሚያስቆርጥ ደረጃ ታማሚዎችን እና ቤተሰቦችንም ደግሞ በኢኮኖሚም እየጎዳ ያለበት ሁኔታ ነው ያለው ስለዚህ እዚህም ላይ በመድኃኒት እገዛ የሚያደርጉ አካላቶች ደግሞ የመድኃኒት እገዛ ቢያደርጉልን ከዚህ ጎን ለጎን ደግሞ ታማሚዎች በጣም ብዙ ችግር አለባቸው በተለይኛ ጋር ክትትል የሚያደርጉ በርካታ ህፃናቶች አሉ ስለዚህ ህመሙ ከሚያመጣው ተጓዳኝ ህመሞች አንደኛው ደግሞ ራሳቸውን
ያለ መቆጣጠር ነገር ብዙ ጊዜ ስለሚኖር ዳይፐሮች ያስፈልጋሉ። ከዚህ ጎን ለጎን ደግሞ ለታማሚው በፋይናንሻል ራሳቸውን የሚችሉበትን ራሳቸውን ተረጋግተው የራሳቸውን ነገር ማድረግ የሚችሉበትን መንገድ እሱንም ድጋፍ የሚያደርግ አካል ቢኖር ድርጅቱንም ደግሞ እንደ አጠቃላይ ለማገዝ የሚያስፈልግ በአይነትም በገንዘብም ደግሞ ድጋፍ የሚደረግበት ሁኔታ የሚሰባሰብበት ሁኔታ ቢኖር ከዚህ የተሻለ ስራዎች ይሰራሉ ብዬ ያምናለሁ። አንድ ድርጅት ሁሉን መስራት አይችልም። በሚጥል ህመም ለሚኖሩ ሰዎች እኛ ድምጽ ነን። የሚጥል ህመምን ህክምና ከሚጥል ህመም ጋር መማር መስራት ለአንድ ዜጋ መብት ነው። ያን መብት ደግሞ እንዲከበር እኛ ድምጽ ሆነን እንጮሃለን። ወደፊት ላለው 10 አመት እንግዲህ ራያችን አንደኛ የመድኃኒትና የህክምና አገልግሎት አቅርቦት በስፋት በሀገራችን ውስጥ እንዲዳረስ አስፈላጊ የሆነ ኢንቨስትመንት ተደርጎ የኤፒሌፕሲ ሰርቪስ እንዲስፋፋ ማከም የሚችል የሰው ኃይል ደግሞ ቁጥር እንዲበዛ ያንን ማየት ነው ራያችን። እኛ ደግሞ እንደ ድርጅት ሰርቪሳችንን አስፍተን ለሌሎችም የምንደርስበት እንዲሆን ከሁሉ በላይ ግን የራሳችን ቦታ ኖሮን የኛ ሴንተር የምንለው ታማሚዎች መጥተው የሚያርፉበት የሚስቁበት የሚጫወቱበት የሚታከሙበት የራሳችን የሆነ ቦታ እንዲኖረን ትልቁ ህልማችን እሱ ነው። ግን እንደ ታማሚ ደግሞ የኔ ህልም ማንንም የሚጥል ህመም ያለው ሰው በሀገራችን ውስጥ ተከብሮ የሚያስፈልገው እርዳታ አግኝቶ ተምሮ ሰርቶ ቤተሰብ መስርቶ እንደ ማንኛውም ሰው የሚፈልገውን ነገር ስኬታማ አድርጎ መኖር የሚችልበት ሀገር እንዲሆን ማየት ነው። ለመጪው ጊዜ እቅዳችን ከዓለም አቀፍ ድርጅቶች ጋር በትብብር ዲጂታል መፍትሄዎችን እስከ ገጠር ድረስ ማስፋፋት ነው። ህመሙስ ካለ ተልኳችን አይጠናቀቅም። እርዳታችንን ወደሚፈልጉ ሁሉ እናደርሳለን። ታካሚዎቻችን፣ ደጋፊዎቻችን፣ ሰራተኞቻችንና የበጎ ፈቃድ አገልጋዮች ሁሉ ይህ የእናንተም ታሪክ ነው። እስካሁን ብዙ ብንጓዝም ገና ብዙ ይቀረናል።